እስልምና እንደማይከፋፈል አውቃለሁ። ቁርአንም አንዱ እንደሆነ ማለት ገብቶኛል፣ እውነቱ ገብቶኛል። ግን ብዙ ጥያቄዎች ይነሳሉ። አሁን ውሃብያ መውሊድ እና የሚባሉ ነገሮች ማለት ነው እኔ እየገቡኝ አይደለም። ከዛ አንጻር የሆነ ነገር ስፔሻሊ አሁን እዛ እስልምና ውስጥ ለከረሙት ሰዎች ምንም ላይሆን ይችላል፣ ግን ለአዳዲስ ሰለምቴዎች የሚሆንም ማነው ቁርጥ ያለ ነገር ብትነግረን ብዬ አስባለሁኝ። ሁለተኛ ጥያቄ ደግሞ ምንድነው? ይሄኛውን መልስልኝ። ሁለተኛው ረሳሁት። ልጁ እንትን ሲያስወጣኝ እንትን ተውሲለኝ መርሐባሽ ወሃቢያ ወይንም አህባሽ ስለሚባለው ነገር ነው። ወሃቢያ የሚባል አንጃ ወይንም ግሩፕ የለም። አንድ ታላቅ ዓሊም ነበር፣ ሙሐመድ ብን አብዱልዋሃብ የተባለ በሳዑዲ ምድር ላይ ነበር። ይህ ሰው በአካባቢው እና በዘመኑ ሲሰሩ የነበሩ ሽርኮችን እና ቢድዓዎችን ተመለከተ። አላህ ስብሐነሁ ወተዓላ በሰጠው እውቀት ያንን ሽርክና ቢድዓ ተዋጋ። በሳዑዲ ምድር ላይ በተለይ በደንብ አድርገው ተዋጋቸው፣ አጠፋቸው። እነዚህን ሽርኮች እና ቢድዓዎች የነቢያቶች መንገድ የሆነውን ተውሂድንና ሱናን አነገሰ፣ ቢድዓንና ሽርክን አጠፋ። ፈጀዛሁ ላሁ ዐና ወዐን ልሙስሊሚን ኸይረ ማ ጀዛ ብሂ ዒባደሁ ሳሊሒን። ጀግና ትልቅ ዓሊም ነበር። የዚህን ሰው ስም ለማጥፋት የዚህኛው አንጆች ወይም አህባሽ ወይም ሱፊያ ወይም አሻዕራዎች እነዚህ ሁሉ ወሃብያ የሚል ቅጽያ ለጠፉበት። ለምን? ሰዎችን ከእርሱ እውቀትና ከእርሱ ስራዎች ለማስበርገግና ለማስፈራራት። ያ ነው የተፈጠረው ነገር። ወኢላ ፈኢነ ሸይኽ ሙሐመድ ብን አብዱልዋሃብ ረሒመሁላሁ ተዓላ ረጁሉን ሷሊሕ ጀደደ ዳዕወተ ልአንቢያኢ ወልሙርሰሊን ወደዓ ናስ ኢለ ተውሒድ ወኢለ ሱና ወሐዘረ ናስ ሚነ ሽርክ ወልቢድዕ ወልኹራፋት። ይህን ያደረገው ነገር ይህን ሰው የጠሉበት ነገራቶች ምንድን ነው? እነዚህኞቹ ከተባለ ሙታንን አትጣሩ ነው የመጀመሪያው። እስኪ አስቡ፣ ሰው ሙስሊም ከሆነ በኋላ እንዴት ነው እንደገና ወደ ባዕድ አምልኮ የሚመለሰው? ደጋግ ሰዎች ናቸው ወልዮች ናቸው እየተባለ እነዚያን መለመን ችግር የለውም ይሏቸዋል። አይቻልም፣ አይፈቀድም። ከአላህ ውጭ ሌላን አካል መለመን አይቻልም። አላህ በአምልኮ ላይ በጣም ቀናተኛ ነው። ቀናተኛ ማለት ማንም ሰውን እንዲጋራበት አይፈልግም። ገብታችኋል? ይህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ኢነላህ የጋር ወጊረቱላሂ አን የእትየ ልዓብዱ መሓሪመሁ አሉ። አላህ ቀናተኛ ነው አሉ። የሚቀናውም ባሪያው እርሱ የከለከለውን ነገር ሲፈጽም ጊዜ ነው አሉ። ይቆጣል። ይዛ አምልኮ ሁሉ ለአንዱ አምላክ ነው መሆን ያለበት። ከእርሱ ውጭ ለሌላ አካል ለማንም አምልኮ አትስሩ ነው የሙሐመድ ብን አብዱልዋሃብ ጥሪ። ሙታኖችን አትጣሩ። ላ የጁዝ ዱዓ ለምዋት ወለው ካነ መለከን ሙቀረብ አው ነቢይ ሙርሰል ወሚመን ዩሰሙነሁም ቢልአውልያ ወሳሊሒን ወገይሪሂም። እነዚህን ሙታኖችን በመጣራት ላይ የተሰማሩ ሰዎችን አትጣሩ፣ አይሆንም ነው እያላቸው ያለው። ወከዛሊከ የጅብ ኢስባት ማ አስበተሁ ላሁ ሊነፍሲሂ ወማ አስበተ ለሁ ረሱሉ ሰለላሁ ዐለይሂ ወሰለም ፊ ሱነቲሂ ምን ሲፋት አልጀላል ኢላ አላህ ስብሓነሁ ወተዓላ ከማ የሊቁ ቢጀላሊሂ ወዐዘመት ሱልጣን። ለእርሱ ለክብሩና ለልቅና እንደሚገባው እርሱ ስለ ራሱ ያጸደቀውን ባህርያቶችን እና ስሞቹን አጽድቁና አለፉ ነው። እነዚህ ሰዎች ደግሞ አይሆንም። እነዚህ ይሄ ከአእምሯችን ጋር ከተስማማ እንቀበለዋለን፣ ካልተስማማ ደግሞ እንክደዋለን ይላል። እኔ ከአርሽ በላይ ነኝ አለ አላህ ሱብሓነሁ ወተዓላ። ይህንን አንቀበልም ይላሉ። ተመልከት፣ በግልጽ ይህን ይናገራሉ። ለምን ሲባሉ ይሄ ከፍጡር ጋር ማመሳሰል ነው። ይታል አይደል? የፈጣሪን ባህሪ ከፍጥረታት ባህሪ ጋር በማመሳሰል አንቀበልም ማለት ከየት ነው የተገኘው? እንደዚያ ከሆነ በርካታ ባህሪያቶች አሉት አላህ ሱብሓነሁ ወተዓላ። አንተ ታያለህ አታይበለው፣ አያለሁ። ፈጣሪ ያለ ያያል። ስለዚህ ተመሳሰለ ማለት ነው። ፈጣሪ አያይም በላ በለው አይልም። ይሄ የአላህ ሱብሓነሁ ወተዓላ ባህሪ በእኛ እንትን መዝነናቸው በሰው ልጆች ጋር አስተካክለናቸው ይሄ ከፍጥረታት ጋር ይመሳሰላልና ብለን እንትን የምንክደው ነገር አይደለም። ሲጀመር የፈጣሪ ባህሪ ከፍጥረታት ባህሪ ጋር አይመሳሰልም። ሊላሂ ሱብሓነሁ ወተዓላ ሲፈቱን ተኹሱሁ ወተሊቁ ቢሂ ወሊልመኽሉቂነ ከዛሊከ ሲፈቱን ተኹሱሁም ወተሊቁ ቢሂም ፈላ ተሻቡሀ በይነ ሲፋት ልኻሊቅ ወሲፋት ልመኽሉቂን ፈመን ሸበሀ አላህ ስብሓነሁ ወተዓላ ቢኸልቂሂ ፈሁወ ካፊሩን ሙርተዱን ዐን ዲን ልእስላም። ፈጣሪ እንደመሆኑ የራሱ የሆኑ ልዩ ባህርያቶች አሉት። እነዚያ ባህርያቶቹ ከፍጥረታት ጋር በፍጹም አይመስሉም። ፍጥረታትም ፍጥረታት እንደመሆናቸው የራሳቸው የሆኑ ልዩ ባህርያቶች አሏቸው። እነዚያ ባህርያቶቻቸው ከፈጣሪ ጋር በፍጹም አይመስሉም። የስም መመሳሰል ልታገኝ ትችላለህ። ለምሳሌ ከተባለ
እኔ አያለሁኝ ፈጣሪ ያያል አይደለ? ነገር ግን ያ ማለት የእኔ የማየት አቅምና የፈጣሪ ማየት አቅም እኩል ነው ወይ? በፍጹም አይገናኝም። የእኔ ማየት አቅም የተገደበች ነች። ከዚህ ከግድግዳ በስተጀርባ ምን እንዳለ አላይም። እኔ የተገደበ ነች እይታዬ። የፈጣሪስ እይታ ከተባለ የተገደበ አይደለም። አላህ በቁርአን ላይ ስለ ራሱ እይታ ሲናገር ምን ይላል? ሰዋኡን ሚንኩም መን አሰረ አልቀውለ ወመን ጀሀረ ቢህ ወመን ሁወ ሙስተኽፊን ቢለይል ወሳሪቡን ቢነሃር ይላል። ከእናንተ ንግግሩን በድብቅ የተናገረም ሆነ በገሃድ ጮሆ የተናገረ ለእኔ እኩል ነው አለ። በሌሊት ድቅድቅ ጨለማ የሰራና በገሃድ በፀሐይ የሰራ ለእኔ እኩል ነው፣ የሚለያይ ነገር አይደለም አለ። አያርለ በቀን ሰራህን በጨለማ ለእርሱ የሚደበቅበት ነገር የለም። ድምፅህን ከፍ አድርገህ ተናገርክም ዝቅ አድርገህ ተናገርክ በውስጥህ ለእሱ የሚለያይበት ነገር አይደለም። ይህን የእርሱ ባህሪ በእርሱ እይታም ሆነ መስማቱ የተገደበ አይደለም። የፍጥረታት ግን የተገደበች ነች። ስለዚህ ፈጣሪ ባህሪውን የተናገረውን ከእኛ ጋር ይመሳሰላልና ብሎ እሱን ባህሪ ወደ ማውገዝ መሄድ ይህ የቀደምት ጀህሚያዎች መንገድ ነው። የጠሪቀት ልጀህሚየት ልቁደማ ولذلك قال الشيخ الألباني رحمه الله تعالى الأحباش جهمية العصر ومعطلة العصر. وقال الشيخ العلامة صالح الفوزان الأحباش القبوريين هم القبوريين. ይሄ ነው ሙታንን አትጣሩ ብሎ ነው ያወገዘባቸው። ወልይ ናቸው፣ ሷሊህ ናቸው፣ ነቢይ ናቸው፣ ደጋግ ናቸው እያላቸው እነዚህን አትለምኑ አላህን ብቻ ተጣሩ ነው ያለው ሙሐመድ ብን አብዱል ወሃብ። ለአላህ የጸደቁ ባህሪያቶቹን እንዳጸደቃቸው አጽድቆ አታውግዙ፣ ከፍጥረታት ጋር ይመሳሰላሉ እያላችሁ እያለ ነው ይህን የተናገረው። ሳላረ ይሄ ነው እና እስላማዊ ትምህርቶች የሚማሩበት ግሩፕ ራን አናግራት እዛ ታስገባሃለች። ኢስላምን መማርን ቀጥሉ። ካመናችሁ ከሰለማችሁ በኋላ ዝም አትበሉ። እስላማዊ ትምህርቶችን ቀጥሉ። እሺ እንትን ተመልሶልኛል። ይህን የጠየቅኩህ ለመሰለ ለአዳዲስ ሰዎች እኔ ለጓደኞቼ ስመሰክር የትኛው እስልምና ነው የምታወራው ነው ስላሉ ነው ለዛ የጠየቅኩህ። አመሰግናለሁ። ሁለተኛው ጥያቄ